በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመለወጥ ጥረት ስለምታደርግ ነፍስ አባ ዮሐንስ ሐጺር ለአንድ መነኩሴ ያስተማረበትን ምሳሌ እንደሚከተለው ተጽፎ ይገኛል። በከተማ መካከል ብዙ ወዳጆች ያሏት አንዲት ቆንጆ ሴተኛ አዳሪ ነበረች። የከተማዋ ከንቲባ ወደ እርሷ ቀርቦ መልካም ሴት እንደምትሆኚ ቃል ከገባሽልኝ አሁኑኑ አገባሻለሁ ይላታል። እርሷም በሐሳቡ ተስማምታ ቃል ስለገባችለት ወደ ቤቱ ይዟት ሄደ። ወዳጆቿ ድጋሜ ሊያገኟት ስለፈለጉ እርስ በርሳቸው እንዲህ እያሉ ይመካከሩ ጀመር። የከተማው ከንቲባ ወዳጃችንን ወደ ቤቱ ይወስዷታል። በግልጽ ወደ ቤቱ ከሄድን ጉዳያችንን ስለሚያውቅብንና ስለሚያስፈርድብን በቤቱ ጓሮ ዞረን እናፋጭላት። የፉጨቶቻችን ድምፅ ለይታ ስለምታውቃቸው ከቤቷ ወርዳ ትመጣለች። ለማንኛውም እርሷ ትምጣልን እንጂ እኛ እንጣላም ይላሉ። በመጨረሻ እንደተመካከሩት በቤቱ ጓሮ ዞረው ሲያፋጩላት ጆሮዎቿ ቆሙ። ይሁን እንጂ ወደ እነርሱ ልትወርድ ስላልፈለገች ፈጠን ብላ ወደ እንግዳ መቀበያው አዳራሽ ገባችና በሮቹን ዘጋግታ ከውስጥ ተቀመጠች። ልክ እንደዚሁ ነፍሳችን በዚች ሴት ስትመሰል፣ ወዳጆቿ ደግሞ በምኞቶቻችን ይመሰላሉ። ከንቲባው የሚመሰለው በምንወደው በጌታችን ኢየሱስ ክርስቶስ ነው። በቤቱ ውስጥ ያለው እንግዳ መቀበያ አዳራሽ በዘላለማዊ ቤታችን ወይም በመንግሥተ ሰማያት ሲመሰል፣ የሚያፋጩት ሰዎች ደግሞ በርኩሳን መናፍስት ይመሰላሉ። በመጨረሻም ይህ ምሳሌ ነፍሳችን ሁልጊዜ ወደ እግዚአብሔር ከተጠጋች በእርሱ ኃይል እንደምትድን ያስረዳናል። አንድ መነኩሴ ወደ አባ ዮሐንስ ሐጺር በመቅረብ ነፍሴ እርሷ ራሷ በቁስል ተጎድታ ሳለ ባልንጀራዬን በመጻረር ስትናገር እንዴት አታፍርም? በማለት ይጠይቀዋል። በዚህ ጊዜ ዮሐንስ ሐጺር ከዚህ ሐሜት ጋር የሚዛመድ ተረት ለመነኩሴው ይነግረዋል። እንዲህ በማለት አንዲት ሚስት የነበረችው አንድ ድሃ ሰው ነበረ። ከጊዜ በኋላ ሌላ በጣም ቆንጆ ሴት ስላየ እርሷንም ወደ እርሱ ያስገባታል። በወቅቱ በአቅራቢያቸው በዓልና ድግስ ተደርጎ ስለነበር ሁለቱም ሴቶች ወደ በዓሉ ቦታ እንዲወስዳቸው ይለምኑታል። ይሁን እንጂ በዚህ ሰዓት ግን ሁለቱም እርቃናቸው ነበሩ። ሁለቱንም ሚስቶችን በርሜል ውስጥ ይከታቸውና በመርከብ አስጭኖ ወደ በዓሉ ቦታ ይወስዳቸዋል። ዕለቱ ከፍተኛ ሙቀት ሲያመጣ በመርከቢቱ ተሳፍረው የመጡት ሰዎች ሁሉ ስለደከማቸው ባሉበት ቦታ ሲያንቀላፉ ጋደም ጋደም ይላሉ። በበርሜል ውስጥ ከነበሩት ሴቶች መካከል አንደኛዋ ቀስ ብላ ከወጣች በኋላ አካባቢው ላይ ተከምሮ ከነበረው ቆሻሻ ውስጥ ከተጣሉት ቡትቶ ጨርቆች መካከል የሚበቃትን በዘዴ እንደነገሩ በማያያዝ ለራሷ ቀሚስ ታበጃለች። ከዚያም ያለ እፍረት በሙሉ ልብ በሕዝቡ መካከል ትራመድ ጀመር። ሌላዋ በበርሜል ውስጥ እርቃኗን የተቀመጠችው ሴት ለባሏ እችን ያለ ምንም እፍረት እርቃኗን በሕዝቡ መካከል የምትመላለሰው ዘማዊት ሴትን ተመለከትካት? ብላ ትጠይቀዋለች። በዚህ ንግግሯ በጣም ያዘነባት ባሏ እንዲህ ይላታል። እርሷ በጣም ጥሩ ዘዴ ዘይዳለች። ሌላው ቢቀር እንደምንም ብላ ከፊል እርቃኗን ሸፍናለች። አንቺ ግን ሙሉ ለሙሉ እርቃንሽን ነው ያለሽው እና እንዲህ ያለውን ነገር ለመናገር ጥቂት እንኳን አታፍሪም? ይላታል። ስለ ባልንጀራው መልካም የማይናገረው ሰውም ልክ እንደዚች ሴት ያለ ሰው ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።